በምን ሂሳብ አይተሹ ነው? ግን እንደው ክብርን ማስጠበቅ አንድ ነገር ነው። ግን ስንት ታሪክ የሰራ አርቲስት እየተረገጠ አይደል እንዴ? ቲክታክ ላይ ማን ክብር አለው? እዚህ ጋር ስንት ሰው ተረግጧል እኮ ስንት ትላልቅ ታሪክ የሰሩ ምንናት ቬሮኒካ አንድ አዝማሪ አንድ ዘፈን ዘፈነች ብላችሁ ቂጥ ምትልሱ እዚህ መጣችሁ። እሷ እንደው አለማፈርሽ እንደው የአማራነትስ መገለጫውስ ይሄ ነው። ደግሞ እንደው በአማራነትም እንደው ከሄድሽ ምንም ስለ አማራነት የሚገልጽ ነገርም የለም፣ እንደዚህ የሚያነካካው ነገር የለም። ግን ኢንተርቪው ቁጭ ብለሽ ይሄ ምስኪን የሆነ ህብረተሰብ እንደው መጫወቻውን እኮ መቀለጃ ክርስቶስን ማንነውን አሜሪካ ላይ ያለ ነው እኛ እየተረገጥን አይደል እንዴ? ዲሞክራሲ ያለበትና መብት ያለበት ሀገር ላይ እኮ እኛ እየተሰደብን ነው። እና ምግብ አጥተን ነው እንዴ ከሀገራችን የወጣ ነው? ፍሪደም ፈልገን እንጂ ፍሪደም ያለበት ሀገር ላይ እየተሰደብ ፍሪደም ያለበት ሀገር ላይ እኮ ጠቅላይ ሚኒስትሩ መስደብ ትችያለሽ። ትራምፕ እየተሰደበ አንቺ ቁጭ ብለሽ ጠቅላይ ሚኒስትር ተለጥፎ እኮ ይሰደባል አይደል እንዴ? ሶሻል ሚዲያ ላይ ሆአዩ አንቺ ቁጭ ብለሽ ሊከራከሩልሽ ደግሞ አያፍሩም እኮ። አራፈሩ ወደዛ ድልንግጋ ሁሉ አለማፈራችሁ ደግሞ እኮ ጨዋናት እንደዚህ ጨዋ የሚባል ነገር የለም። ሁሉም ሌባ፣ ሸርሙጣ፣ ከርታታ፣ ኮታታ ነው። ከዚህ በኋላ አሁን ቬሮኒካ ማግባት አግብታ ትዳር ይዛ ምናምን ነው እንጂ ታይም የሚያስፈልገው አርቲስቱ ሁሉ ጊዜው ከሄደ በኋላ ጨዋ ነው። አቤት አቤት ወደ ዶሬ ወይ ጉዴ ሰው ቆየ ጨዋ ናቸው ሰው በአሜሪካን ሀገር እኮ ሴት ልጅ እንኳን ዶክተር የማህፀን ዶክተር ያላት ሴት እንኳን ቼክአፕ ስትደረግ ስንት ጊዜሽ ነው ሴክስ ካደረግሽ ተብላ እንኳን ትጠየቃለች። እንዴ ልክ እንደ ትልቅ ነገር ታዩታላችሁ። እንዴ ጨዋነት ምንድን ነው? ዴት ማድረግና ቦይፍሬንድ መያዝ አለመያዝን እንደ ጨዋነት ነው እንዴ የምታስቡት? እንደ ድንቁርና ነው ማየው። እኔ ሴት ልጅ በጊዜዋ ካልተጠቀመች ታይሟን ካላየች ጨዋናት ይላሉ። እንዴ ጨዋነት መገለጫው ምን እንደሆነ የማታፍሩ። ከዛ ደግሞ ቁጭ ብለው የተወሰኑ ሰዎች ናቸው ለኔ ልጆች ድምጽ የሆኑት። እነ ዮኒ ማኛ እነ ሊያሹ እነ እንትና ነው ለኔ ድምጽ የሆኑት። ቁጭ ብላችሁ የኔ ልጆች እንደዛ ሲሰደው ይሄኔ አርቲ ቡርቲ እምስ ተይዟል ብትባሉ ግን ቁጭ ብላችሁ ታወሩ ነበር። እንዴት ቦይፍሬንዱ አይደል እንዴ? እንዴት ማህፀኗን እንደዚህ ይዞ ይዞራል እያልክ ግን እያንዳንድ ድምጽ ትሆናለህ ለወሬ። ልክ እንደማታረጉት ማለት ነው። ልክ እንደማታረጉት ፍጹም እንደሆናችሁ እንዴት ግን እንደዚህ ያደርጋታል? ግን ፎቶዋን እንዴት ይዞ ይዞራል? እንዴት ብሎ እንደዚህ ገንዘብ አሁን የሆነ ሰው $10,000 ይዞባት ሄደ ቢባል እንዴት ብሯን ይዟት ይሄዳል እያላችሁ ታወራላችሁ። የሆነች ግን ገንዘብ ወይ ወንዷ ይዞባት ሄዶ ቢው እንደዚህ አይነት ነገር ላይ ግን ቁጭ ብላ አትናገርም። ሌቦች ጨዋናት ምንድናት? በአማራነቷ ሊያጠቋት ነው። በዚህ ወጦ በዚህ ወዶ ምን አገናኘው? ብሔርን ኦኬ ራሷን ልታስከብር ፈልጋ ሊሆን ይችላል። ሰው ይነጋገራል፣ ትጎሳሰማለ ምናምን ሆነ ላሽ ትላለ በቃ። ከዛች ቁጭ ብሎ ኢንተርቪው ስራ ፈት ደግሞ መላጣ ሰይፉ የሚሉት የሚያቀርበውን የማያውቅ ድልንግጋ ይኛውን የተቸገረች አንድ 3 ልጅ ይዛ እያለቀሰች እንደው ለህብረተሰቡ አቅርበኝ ድምፁ ነኝ የምትለው እኮ አያቀርብም። የሚያቀርበውን እንኳን አያውቅም። ምኑም የማይጥመኝ መላጣ። ዛሬ የሚቀረኝ የለም፣ ዘንድሮ የሚቀረኝ የለም። ተነስቶብኛል። ከአርቲስት እስከ እንትን ነው ቂጠን ምለጠልጥ ዮዮዬ ዋሳቤኔ ፍቅር ዘይቲንግዬ ዴ ተቃጠልኩ። ጠቅላይ ሚኒስትሩ እንኳን እንደዚህ አልተቃጠለ። ሄኖክ አንተ ሳቅ ምን አለበት? አንተ ራስህ ድምጽ እንደሞን ትስቃለህ እዚህ ቁጭ ብለህ። የቀረ የለም ከአርቲስት የለ ከታጋ የለ። ረጋግጬ ነው የምጥልህ። ልጄ እየተነካብኝ ለእናንተ ሪስፔክት ብሔር ምናምን ይከበር ይላሉ። የምን አባታችሁ ብሔር ነው? እኛ እንደ ኢትዮጵያን ነው የምናውቀው። የኢትዮጵያን ጡት የበላችሁ የቀረጠፋችሁ ደግሞ እናንተ ቁጭ ብላችሁ ደግሞ አንቺ ትግሬ ነሽ፣ አንቺ ኦሮሞ ነሽ፣ አንቺ ኤርትራ ነሽ ይሉኛል። ልክ ቀደው እንዳለበሱኝ ምንስ ቢሆን ደግሞ አላችሁ አንዳንድ አሽቃባጮች ወንዶች አይቻችኋለሁ።
እንትና እኮ ጨዋ ናት፣ እንትና እኮ እንደዚህ ናት ይላል ኮመንት ላይ ገብቶ ገስት ላይ ለፍዳዳ። ትዳራችሁን ባከበራችሁ መጀመሪያ 24 ሰዓት እዚህ ቲክታክ ላይ ተጥዳችሁ እየዋላችሁ እኛ እንኳን ሴት ልጅ ቁጭ ስትል ያምርባታል። አንዱ የኮመንታተር አርበኞች ደግሞ ድንፍፎች ወንዱ ነው ሚል ከሰከሰ እዚህ ገታንገቱን መቅላት ነበር። ስሜቴን ሁሉን ያራገፍኩብህ እያንዳንድ እንደዚህ ካልተነፈስ ነው እኮ አይሆንም እንዴ። ባገኘውም ቅቤን ከደከመ ከላማ ግን ተሸዋለ። ኧረ እንዴት አድርገሽ አንጥረሽ በላሹ ትለኛለች እናቴ ስተርት። እኔ ምን እንደምትል አላውቅም። አንበሳ ሲያረጃሉ የዝንብ መጫወቻ ይሆናል። የጥባቴ ቦስ ተጫወቱብን እኮ እዚህ ቲክታክ ላይ ምረራቁት ራስ በዛ አልበዛ በሷ አልኩ ድንቁር ብንል ይሻላል ብለን ተደነቋቋርና አንድ ላይ ልጁ ሰግጦ እኮ ተቀየረብን እኛ ላይ። ጭራሽ አሜሪካንን ላነቃ ነው አለ አሉና ይመች ይሄን ህብረተሰብ ላነቃ ነው ብሎ የመጣል ጊዜ ይመች ደንዝዟ ላይ ህብረተሰብ ድንቁር ብሏል እኮ ጭራሽ አሜሪካንን ላነቃ ነው ብሎ የመጣ እንዴት ብሎ ቢያችሁ ነው ግን ካምጂ ምንድነው ካምጂን ጉነሽ ተኩሽ ነው አይደል? አልገባኝም። የዋናት ቬሬኒካ ነው። እኔ እሷን እንኳን አልተናገርኩም። የኔ ማር አልተናገርኩም ስልሽ ምጠላትም ደርሳብኝም አንተዋወቅም። ጭራሽ ሙዚቃዋንም ከፍቼው አላውቅም። ጠልቻ ሳይሆን አሁን አንዳንድ ሙዚቃ አለ ማይመስጣችሁ አይደል? እንደዛ ግን እንደዛ ላይክ ያን ያህል ከታች ኮመንት ላይ ሲያለቅሱ ነው እንጂ አንድ ነገር ሲመጣ እኮ ይወራበታል። ችግር የለውም። አውሪውም ምኑም ያውራ። ግን ቁጭ ብላ በአማራ ስለሆነች እኮ ይላሉ። ከታቹ ነው ኮመንት ላይ በአማራ ስለሆነች እኮ አማራነቷን ሊያሸማቋት ነው ይላሉ። ምን አገናኘው ነው የኔ ጥያቄ እንጂ እኮ እኔ ቬሮኒካን ጠላታለሁ እኮ አይደለም። አትጎረብጠኝም። አልጠላትም። ፌቨራይቴም አይደለችም። እኔም አይደለችም። የትኛው ሰው ነው ኢንተርቪው ጠይቆ እከሳለሁ ሲል ያየ ነው እንዴ? ምን ስንት ሰው አልተዋረደ? ቲክታክ ላይ ያልተዋረደ ማን አለ? ብትቀርቢያት አልቃሻ ናት። ኧረ እኔ እኮ እሷን አይደለም። እናንተ አሁን አይገባችሁም ምን እያወራው እንደሆነ ፕሊዝ። አንዳንድ ሰው አለ እዚህ የተማረ ሰው አለ ንግግሬ የገባው ፕሊዝ። እኔ የተናገርኩት ትልቅ ኢምፖርታንት ነገር ላይክ ልጅን ያን ነገር በዚህ መጠን መኪና ይድብህ ምን እየተባለ የተጣላውት ሰው እኮ ቢል ኦኬ እንዲህ ስላልኩት ነው ልል እችላለሁ። ሌላ ሰው ሲሳደብ ግን ለምንድን ነው እንደዚህ ያለች ብሎ ሰው ማውራት ሲችል ቬሮኒካች ታደረገች ወይ የሰው ባል ቀመች። ስንቱ ባል እየተቀማማ አይደል ቲክታክ ላይ የሚመጣው። የዘንድሮ ባል እኮ ባልሽ ባሌ ነው ተብሏል በህዝብ ላይ። ግን ቡርቅቅ አድርገው አውርተው ልክ እንደ ትልቅ ነገር ለምን ታያላችሁ? መወራት ያለበት ኢምፖርታንት ነገር እያለ ነው። አባታችሁ አስነቅላችሁ ጠብቁኝ። ደሞችን 2 ቀን ዞር ብያለሁ። አንድ ሰው ስለኔ ያወራና ቂጥቂጣን ነው የምለቀልጠው። በጀምላ ነው ማፈስ። ስም አልጠራም እኔ። በጀምላ ነው ቂጥቂጣን የምለቀልጠው።